አንድ ቀን ጠዋት ከእንቅልፍ ስትነቃ ባለቤትህ የለችም። ያለ ስንብት ያለምንም ማብራሪያ ጥላክ ጠፍታለች። እናም በጥቂት ሰዓት ውስጥ መላው ዓለም አንድ ነገር ያምናል፣ አንተ እንደገደልካት። ነገር ግን እውነቱ ከሚታየው በላይ የተወሳሰበ ነው። ኒክ ኤሚን በመጀመሪያ የተዋወቃት አንድ የእራት ፕሮግራም ውስጥ ነው። ካሉት ህዝቦች ውስጥ ኤሚ ተነጥላ ትታየዋለች። ከኤሚም ጋር ፍቅር ይጀምራል። ስለ ኤሚ ግን ያላወቀው ነገር ቢኖር ኤሚ ወላጆቿ በእሷ ህይወት ላይ መሰረት ያደረገ አሜዚንግ ኤሚ የሚል ተከታታይ መጽሐፍ እንደደረሱ ነው። ኤሚ ሙሉ ህይወቷን የኖረችው መጽሐፉ ላይ ካለችው ገጸ ባህሪ ጋር ስትነጻጸር ነው። ስለዚህ ኤሚ ያደገችው ሰውን ለማስደሰት እንዴት ማስመሰል እንዳለባት እየተማረች ነው። ኒክ ግን ባህሪው ከኤሚ የተለየ ነው። እሱ ዘና ያለ ግዴለሽ እና ቸልተኛ ነው። መጀመሪያ ላይ የነበራቸው ግንኙነት አስደሳች ነበር። እርስ በርስ በመጫወት እና በመደሰት ነበር ጊዜያቸውን የሚያሳልፉት። ግን ከጊዜ በኋላ ችግር አጋጠማቸው። ሁለቱም ከስራቸው ተባረሩ። ገንዘባቸውም ደግሞ እያለቀ መጣ። ኒክ ከታመመችው እናቱ ጋር ጊዜ ለማሳለፍ በሚል የሚኖሩበትን ቦታ ጥለው ወደ ኒክ የትውልድ ሰፈር ይሄዱ። ያ የነበራቸው ፍቅርም ቀስ በቀስ እየቀነሰ መጣ። መጨቃጨቅ ጀመሩ። በፍቅር የደመቀው ቤታቸውም አሁን በዝምታ የተዋጠ ሆነ። ኒክ ኤሚ እንቅስቃሴውን እየተቆጣጠረች እንደሆነ ይሰማዋል። ስለዚህ ኤሚን አይን ይነሳታል። ኤሚ ደግሞ እዚህ ማንም በማያውቃት መንደር ውስጥ እየተረሳች እንደሆነ ይሰማታል። ባለቤቷ ከእህቱና ከእናቱ ጋር ጊዜውን ሲያሳልፍ እሷን ደግሞ ማንም ከቁብ እንደማይቆጥራት ይሰማታል። ይሄ ግን ውስጧን ክፉኛ እየሰበረው ነበር። ግን ስሜቷን ደብቃ ጥሩ ሚስት ሆና ለመቅረብ እየሞከረች ነው። ግን አንድ ቀን ኒክ እየማገጠባት እንደሆነ ትደርሳለች። ይህንንም ስታቅ ውስጧ በበቀል ስሜት ይሞላል። በ5ኛ ዓመት የጋብቻ አኒቨርሰሪያቸው ኤሚ ትጠፋለች። ኒክ ወደ ቤት ሲመለስ የሆነ ነገር ያስተውላል። ሳሎኑ ተመሰቃቅሏል። የቤቱ ዕቃዎች ተገለባብጠዋል። የሆነ ትግል እንደነበር ያስታውቃል። ኤሚ እዛ አካባቢ አልነበረችም። ወደ ፖሊስ ይደውላል። መጀመሪያ እንደ ጠፋ ሰው ኬዝ ሆኖ ይያዛል። ግን ፖሊሶች ቦታውን በሚመረምሩበት ጊዜ ነገሮች አልገጣጠም ይለዋቸዋል። በሩ አልተሰበረም ነበር። ቤቱ ውስጥ ያሉትንም ዕቃዎች ሲያዩ ኤሚ እንደታገተች የሚያሳይ ነገር ያጣሉ እና ኒክም ሚስቱ እንደጠፋችበት ሰው ሲያዝን አይታይም። ከሌላ ሴት ጋር ፎቶ ይነሳል። ባልተጠበቀበት ሰዓትም ፈገግ ይላል። ይህንን ያየው ሚዲያውም ወሬውን ያስፋፋዋል። የጠፋች ሚስት ከሚለው ወደ ወንጀለኛው ባል ወደሚለው ወሬ ይቀየራል። ምርመራው ጠነከረ። መርማሪዎቹም የኒክን ሕይወት መቆፈር ጀመሩ። ያገኙት ነገር ግን ነገሩን የባሰ አደረገው። ኒክ ገንዘቡን መቆጣጠር የማይችል አባካኝ እንደሆነና የሚገዛውንም ነገር ሁሉ በባለቤቱ ስም እንዳለ የሚያሳይ ነው። ይባስ ብሎም ደግሞ ኒክ ከባለቤቱ ውጪ ግንኙነት እንደነበረው ይፋ ሆነ። አሁን ለህዝቡ አንድ ነገር ግልጽ ሆነለት፣ ኒክ ነፍሰ ገዳይ እንደሆነ። እያንዳንዱን እንቅስቃሴውን ዘጋቢዎች ይከታተሉታል። በእያንዳንዱም ቃለ መጠይቅም የኒክን የፊት ገጽታ እያዩ ያብጠለጥሉታል። በዚህ መሃል ኤሚ ያስቀመጠችውን ፍንጭ ያገኛሉ። ኤሚና ኒክ ሁሌም የጋብቻ አኒቨርሰሪያቸው ሲደርስ የሚጫወቱት ጨዋታ አለ። ኤሚ ፍንጭ ታስቀምጥለታለች፣ ኒክም ደግሞ እየፈለገ ያገኛል። ግን በዚህኛው ጨዋታ ፍንጮቹ የተለዩ ናቸው። ፍንጮቹ የሚያሳዩት ነገሮች ሁሉ ኒክን ወንጀለኛ የሚያስብሉ ነበሩ። የሚስቱን ብር በመጠቀም እንዴት ዕቃ እየገዛ የእህቱ ቤት እንደሚያስቀምጥ፣ የባሰው ደግሞ የኤሚን ዲያሪ በሚያገኙበት ጊዜ እንዴት ባሏን ሲጨቁናት እንደነበረ እና ለህይወቷ ስትሰጋ እንደነበር የሚያሳይ ነው። ይህንን ሁሉ ኒክ ሲያይ አንድ ነገር ይገባዋል። ኤሚ እሱን ወንጀለኛ ለማድረግ የወጥመድ ታሪክ እየገነባች ነው። በሌላ በኩል ግን ኤሚ በህይወት አለች። ሁሉንም ነገር ሆን ብላ ያቀደችው እሷ ነበረች። እያንዳንዱን ፍንጭ፣ እያንዳንዱን ማስረጃ
ሁሉንም ነገር በዝርዝር አቅደው ነበር። የኤሚ ዓላማም ኒክን በነፍስ መግደል ተከሶ እንዲታሰር ነው። ስለ ወንጀል ታሪኮች አጥንታ ነበር። እያንዳንዱን ነገር አውጥታ ኦርዳ ነው ያደረገችው። ወለሉ ላይ የገዛ ደሟን በመርጨት በውሸት የጻፈችውን ዲያሪ ኒክ በእሳት ያቃጠለው በማስመሰል ጥቃትም እንደደረሰባት የሚያሳይ የእንጨት ፍላጭ በደሟን በመንከር አስቀምጣለች። ይህን ሁሉ አድርጋ ኤሚ የሚፈጠረውን ትርምስ በድብቅ ትከታተላለች። ግን ያላሰበችው ነገር ይፈጠራል። ደብቃ ያስቀመጠችው ገንዘብ ተሰረቀ። ኤሚ እቅዷ ሁሉ ሊበላሽ እንደሆነ ተሰማት። መሄጃ ስታጣ ወደ ዴሲ ተጠጋች። የቀድሞ ፍቅረኛዋና ለእሷ ልዩ ስሜት ለነበረው ሰው። ዴሲ ደህንነት ሆነላት፣ ተንከባከባት። ግን እቅዱ ኤሚን መንከባከብ ብቻ አልነበረም፣ የራሱም ሊያደርጋት ይፈልጋል። ኤሚም ቀስ በቀስ ይሄንን ተረዳች። አሁን ነገሮች ከቁጥጥሯ ውጪ እንደሆኑ ግልጽ ሆነላት። ስለዚህ ኤሚ ራሷን ደካማ አስመስላ ቀረበች። ዴሲንም እያማለለች ባልጠበቀበት ሰዓት ገደለችው። ከዛም ራሷን በመከላከል ይሄንን እንዳደረገች ለማስመሰል ሞከረች። የዴሲ እስረኛ ሆና እንደቆየች ሰው እንዲያምንላት እጇን በገመድ አቆሰለችው። አረመኔነቷን ደብቃ ምስኪን ተጠቂ ሆና ለመቅረብ ሞከረች። ህዝቡም ደግሞ አመናት። ኤሚ ወደ ቤቷ ተመለሰች። የሚዲያው ትኩረት እንዳለ ወደ እሷ ሆነ። ኒክ እውነቱን ያውቃል፣ ያደረገችውን ሁሉ ያውቃል። ግን ምንም ትርጉም የለው፣ ምክንያቱም የኤሚ ታሪክ እንከን የሌለው ነው። እሱ ቢናገርም ማንም የሚያምነው የለም። እሷም በድጋሚ እንደምትበቀለው ስለሚያውቅ አይናገርም። ኒክም በማታለልና በውሸት በተገነባው ትዳሩ ውስጥ የማስመሰል ፈገግታውን እያሳየ መኖሩን ቀጠለ።